እንደሌለን ዛሬ በደንብ እንገልጽላችኋለን። ኢየሱስ ከማንነቱ ፍቅር እንደሆነ፣ ኢየሱስ ከማንነቱ መልካም እንደሆነ፣ ከኛ መልካምነት ፍቅሩ እንዳልተመሰረተ ዛሬ አንዳንዶቻችሁ እኔ እኮ ኃጢአተኛ ነኝ፣ በጣም ብዙ በደል አለብኝ፣ እንዴት ኢየሱስ ሊቀበለኝ ይችላል? እንዴት ኢየሱስ ሊወደኝ ይችላል ልትሉ ትችላላችሁ። ግን እግዚአብሔር አምላክ የሰውን ልጅ የወደደው ከመልካምነቱ ሳይሆን የሰው ልጅ ጽድቅ ስላለው ሳይሆን ራሱ እግዚአብሔር ፍቅር ስለሆነ ነው። ስለዚህ ወገኖች ወደዚህ ፍቅር እንጠራችኋለን። በኢየሱስ ክርስቶስ አምናችሁ ያልዳናችሁ እህትና ወንድሞች ወደ ዘላለም ሕይወት እንጠራችኋለን። የዘላለም ሕይወት ያለው ኢየሱስ ጋር ነው። የዘላለም እረፍት ያለው ኢየሱስ ጋር ነው። የዘላለም ጽድቅ ያለው ኢየሱስ ጋር ብቻ ነው። ከሞት በኋላ ስለሚቀጥለው ሕይወት ነው ዛሬ የምናወራችሁ። ዛሬ ማንም ሰው ይኖራል፣ ማንም ሰው ይበላል፣ ይጠጣል፣ ወት ያደርጋል፣ የፈለገውን ነገር ያደርጋል። ነገር ግን ዛሬ የምናወራችሁ ከሞት በኋላ ስለሚቀጥለው ሕይወት ነው። በኢየሱስ ክርስቶስ አምናችሁ ከዳናችሁ ከሞት በኋላ የዘላለም ሕይወት አላችሁ።